عليه وسلم በሱ ዘመን ከመጣ ሙሐመድን ሰለላሁ ዐለይሂ ወሰለም እንዲከተል ቃል አስገብቶ መጽሐፉን አወረደለት። በዚህ በታዘዘው ሁኔታ ዒሳ ዐለይሂ ሰላም አላህን በመተናነስ እየተገዛ የጌታውንም ተልእኮ ማድረስ ጀመረ። ከዕለታት አንድ ቀንም ዒሳ ዐለይሂ ሰላም መንገድ ላይ ሳለ አንዲት ሴት በአንድ ቀብር ተደፍታ ስትንሰቀሰቅ ተመለከታት። ዒሳም ዐለይሂ ሰላም ጠጋ ብሎ አንቺ ሴት ምን ሆነሻል ብሎ ጠየቃት። ሴትየዋም አንዲት ብቸኛ ልጄ ሞታ ነው፣ ከሷ ሌላ ምንም ልጅ የለኝም። እኔም ለጌታዬ እሷን ያቀመሳትን ሞት እስኪያቀምሰኝ ወይም ልጄን አንድ ጊዜ ቀስቅሷት እስኪያሳየኝ ይህን ቦታ አልለቅም ብዬ ቃል ገብቻለሁ አለችው። ዒሳም ዐለይሂ ሰላም አንድ ጊዜ ካየሻት ግን ይህን ቦታ ለቀሽ ትሄጃለሽን ብሎ ጠየቃት። ሴትየዋም አዎን አለች። ዒሳም ዐለይሂ ሰላም እዚያው ቦታ ላይ 2 ረክዓ ሰግዶ ወደ ቀብሩ ጠጋ በማለት አንቺ እገሊት በአላህ ትእዛዝ ቁሚ ብሎ ጠራት። ያን ጊዜ ቀብሩ ተንቀሳቀሰ። ሁለተኛም ሲጣራ ቀብሩ መከፈት ጀመረ። ሶስተኛም ሲጣራ ከጸጉሯ አፈር እየጠረገች ከቀብር ውስጥ ወጣች። ዒሳም ዐለይሂ ሰላም ከቀብር የወጣችውን ልጅ ስጠራሽ ለምን ዘገየሽ ብሎ ሲጠይቃት እሷም መጀመሪያ ስትጠራኝ አንድ መልአክ መጣና ቆመብኝ፣ ሁለተኛ ስትጠራኝ ነፍሴ በገላዬ ገባችልኝ፣ ሶስተኛ ስትጠራኝ ቂያማ የቆመ መስሎኝ ጸጉሬ ቅንድቤ ሁሉ ሸበተ አለችው። ከዚያም ልጅቱ ወደ እናቷ ዞራ እናቴ ሆይ ምን ነው የሞትን መራራ ጽዋ 2 እንድቀምስ ፈልገሽ ነው ወይ ያስቀሰቀሽኝ? እናቴ ታገሺ፣ የትዕግስትሽንም ምንዳ ከጌታሽ ጠብቂ። እኔ አሁን ከዱንያ ጉዳይ የለኝም። አንተ የመርየም ልጅ ሆይ ጌታህ ወደ አኺራ እንዲመልሰኝ ጠይቀው፣ የሞትንም ጣር እንዳያቀምሰኝ አለች። ዒሳም ዐለይሂ ሰላም ዱዓ አድርጎ ወደ ነበረችበት የሙታን መንደር በአላህ ፈቃድ መልሶ ቀላቀላት። ይህ ወሬ አይሁዳውያን ዘንድ ሲደርስ አይሁዳውያኑ እጅጉን ተቆጡ። እሱ ዘንድም ተሰባስበው ሊፈትኑት የኑህ ልጅ የሆነውን ሳምን ከሞት ቀስቅስልን አሉት። ዒሳም ዐለይሂ ሰላም ለጌታው በመተናነስ ሕዝቡ ያምን ዘንድ ዱዓ በማድረግ የኑህ ልጅ የሆነውን ሳምን ከሙታን መንደር ቀስቅሶ ከፊታቸው አቆመላቸው። አይሁዳውያንም ስለ ኑህ ዐለይሂ ሰላም ዘመን ስለተከሰተው ጠየቁት። ሳምም ሁሉንም ነገራቸውና ተመልሶ ሞተ። በዚህ ሁኔታ ለእስራኤላውያን የተለያዩ ተአምራትን ባሳያቸው ቁጥር ጥመታቸው ይልቅ ይጨምር ነበር። ዒሳም ዐለይሂ ሰላም ለእስራኤላውያኑ ከጭቃ የወፍን ቅርጽ ሰርቶ ትንፋሹን ሲነፋበት በአላህ ፈቃድ ወፍ ይሆን ነበር። በዘመኑ መድኃኒት የሌለውን የለምጥ በሽታን በአላህ ፈቃድ ይፈውስም ነበር። ማየት የተሳናቸውንም በአላህ ፈቃድ ይፈውስም ነበር። ነገር ግን አብዛኛዎች የጥሜትን መንገድ አሟሙቀው ይዘውት ነበር። ይህ ሊሆን የቻለውም አላሁ ሱብሓነሁ ወተዓላ አንድን ነቢይ ወደ ሕዝቡ ሲልከው ያ ሕዝብ የተካነበትን የጥበብ ዘርፍ ለዚያ ነቢይ እጥፍ ድርብ አድርጎ ይሰጠው ነበር። ለምሳሌ በሙሳ ዐለይሂ ሰላም ዘመን የድግምተኞች መራቀቅ የድግምትን ጫፍ ደርሶ ነበር። አላህም ድግምትን የሚያስንቅ ግሩም ተአምር ለሙሳ ዐለይሂ ሰላም ሰጠው። በዒሳ ዐለይሂ ሰላም ዘመንም አይሁዳውያን የሕክምናን ጥበብ ጫፍ ደርሰው ነበር። አላህም የእነሱን ጥበብ በሚያስንቅ ሁኔታ ለዒሳ ዐለይሂ ሰላም ሰጠው። በረሱላችንም ሰለላሁ ዐለይሂ ወሰለም ዘመን ቁረይሾች የንግግርና የሥነ ጽሑፍ ጥበብን ከየትኛውም ትውልድ በላይ ተክነውበት ነበር። አላህም የሁሉንም የንግግር ስልት በሚያስንቅ ሁኔታ የቁርአንን ተአምር አወረደላቸው። በዚህ ሁኔታ በዒሳ ዐለይሂ ሰላም ዘመንም የነበሩ ሕዝቦች ከፊሉ በዒሳ ነቢይነት ሲያምን፣ አብዛኛው ደግሞ ክህደትን በመምረጥ የዒሳ ዐለይሂ ሰላም ጠላት ሆኑ። ከዕለታት አንድ ቀን ዒሳ ዐለይሂ ሰላም አላህን ጡባ ምንድነው ብሎ ጠየቀው። አላህም አንድ ተክል ናት፣ እኔ ነኝ በእጄ የተከልኳት፣ ለጀነቶችም ሁሉ አድርጊያታለሁ። ስሯ ከሪድዋን ነው፣ ውሃዋም ከተስኒም ነው፣ ቅዝቃዜዋም እንደ ካፉር ነው፣ ጣዕሟም የዘንጀቢል ነው፣ ሽታዋም የሚስክ ነው። አንድ ጊዜ ከሷ የተጎነጨ እስከ ዘላለም ጥም አያገኘውም አለው። ዒሳም ዐለይሂ ሰላም ጌታዬ ሆይ እስቲ ከርሷ ለኔም አጠጣኝ አለው። አላህም ያ የሚጠበቀው ነቢይ ከመጠጣቱ በፊት የትኛውም ነቢይ እንዲጠጣ አልተፈቀደለትም። የዚያ ነቢይ ኡመቶችም ከሷ ከመጠጣታቸው በፊት
ለየትኛውም ኡመት መጠጣት አልተፈቀደለትም ብሎ መለሰለት። አላህም ቀጠል አድርጎ ዒሳ ሆይ ወደኔ ወደ ሰማይ ከፍ አደርግሃለሁ አለው። ዒሳም ዓለይሂ ሰላም ለምን ጌታዬ በማለት ጠየቀ። አላህም አሁን ወደ ሰማይ የምሰቅልህ በመጨረሻው ዘመን የዚያን ነቢይ ኡመቶች ልቅና ልትመለከትና የተረገመውን ደጃልንም ልትገድልላቸው አወርድሃለሁ። በሰላት ሰዓት ላይ ሳሉ አወርድሃለሁ። ከዚያም አንተ ኢማም ሆነህ አታሰግዳቸውም፣ ምክንያቱም የታዘነላቸው ኡመቶች ስለሆኑ አለው። ዒሳም ዓለይሂ ሰላም ጌታዬ ሆይ ስለ እነዚያ ስለ ታዘነላቸው ኡመቶች ንገረኝ አለው። አላህም ዒሳ ሆይ የአሕመድ ኡመቶች እኮ በጥበብ የመጠቁ ዑለማዎች ሲሆኑ ልክ ነቢያትን ይመስላሉ። እኔ ትንሽ በሰጠኋቸው ጸጋ ይደሰታሉ፣ እነሱም ትንሽ በሰሩት ዒባዳ እደሰትባቸዋለሁ። ላኢላሃ ኢለላህ በምትለዋ ቃልም ጀነትን አስገባቸዋለሁ። ኢሳ ሆይ እነሱ እኮ አብላጫው የጀነት ነዋሪያን ናቸው። ምክንያቱም የእነሱ ምላሶች ላኢላሃ ኢለላህ በማለትን የተናነሱትን ያህል የማንም ኡመት አልተናነሰም። የእነሱ ትከሻዎች ለኔ ስጁድ በማድረግ የተናነሱትን ያህልም የማንም ኡመት ትከሻ ለኔ ስጁድ በማድረግ አልተናነሰም አለው። በሌላ ቀንም ዒሳ ዓለይሂ ሰላም አንድ ትልቅ ተራራ ላይ አላህን እያመለከ ሳለ ኢብሊስ መጣ። ወደ ዒሳም ዓለይሂ ሰላም ጠጋ ብሎ አንተ አይደለህ እንዴ ሁሉ ነገር በቀዳና በቀደር ነው እያልክ የምትሰብከው አለው። ዒሳም ዓለይሂ ሰላም አዎና አለው። ኢብሊስም እስቲ ከዚህ ተራራ ዘለልና ቀደር ነው በል አለው። ዒሳም ዓለይሂ ሰላም አንተ እርጉም፣ አላህ ባሪያዎቹን ይፈትናል እንጂ ባሪያዎች አላህን አይፈትኑትም አለው። ኢብሊስም የመርየም ልጅ ሆይ አንተ የአምላክነትህ ልቅና በልጅነትህ እንድትናገር አድርጎሃል አለው። ዒሳም ዓለይሂ ሰላም ልቅናም ሆነ አምላክነት ያ በልጅነቴ ላናገረኝና አኑሮ ለሚገድለኝ አላህ ብቻ ነው አለው። ኢብሊስም የመርየም ልጅ ሆይ አንተ በአምላክነትህ ልቅና ሙታንን ሕያው አድርገሃል አለው። ዒሳም ዓለይሂ ሰላም ልቅናም ሆነ አምላክነት ያ የፈለገውን ሕያው ለሚያደርግ አላህና እኔ በሱ ፈቃድ ሕያው ያደረግኩትን ለሚገድለው አላህ ነው አለው። ኢብሊስም ወላሂ አንተ እኮ በሰማያትም በምድርም ጌታ ነህ አለው። ይህን ጊዜ ጅብሪል ዓለይሂ ሰላም በክንፉ ኢብሊስን በከፍተኛ ሁኔታ ሲመታው ኢብሊስ በአንዴው የፀሐይ መውጫ ላይ ደረሰ። ዳግም ሲመታው ወደ ምዕራብ መጨረሻ ደረሰው። አሁንም ዳግም ክፉኛ ሲመታው በጭቃ እስኪላወስ ድረስ ሰባተኛ ባህር ውስጥ ዘፈቀው። ከዚያም ይህ